አዎ በቃ አሁን ቦሌ ኤርፖርት እንደደረስኩ ትራንዚት አድርጌ ወደ ኤሊ ነው። እና ልጄ እንደዛ አትለኝም እንዴ? ስቴት ነዋሪ ነህ፣ ሎስ አንጀለስ ነው የምንኖረው። አረ እንደዛ አይደለም፣ ላንቻ ማለት እኮ ነው። ወደ ላንቻ ነው የሚሄደው። ውድ ተሳፋሪዎቻችን ከሬዲዮ ወደ አዲስ አበባ ስናደርግ የነበረውን በረራ ሲመራ የነበረው ፓይለታችን አዳማ ላይ ሰው ለመጠየቅ በፓራሹት ስለወረደ አውሮፕላኑ የተፈተፈተች መሆኑን ማሳወቅ እንወዳለን። አረ ሙድ መያዝ እንዴ! አሁን እና ወደ ታች እየወደቅን ነው ማለት ነው፣ እየተፈተፈትን ነው። ውድ ተሳፋሪያችን ደደብኖት መሰለኝ፣ መቼስ ወደ ላይ አንፈጠፈጥም አይደል እንዴ? አዎ ወደ ታች እየተፈተፈትን ነው። አረ በስመ አብ እንዴ! ወይኔ እሱን አምኜ ገብቼ ነው የተበላሁት። እሱን ባላምን ኖር የሁላ ነገር አልተፈጠረም ነበር። ወይኔ መበላ። ማንን ተማምነህ ገብተህ ነው? ፓይለቱን ነው፣ አጎቴ ልጅ ነበር ማለት ነው። ኤርፖርት ሲገባ አትክልተኛ ነበር፣ እርገት አግኝቶ ነው ፓይለቱ የሆነው። አረ በስመ አብ ሊያስቆፍሩኝ እኮ ነው፣ በአውሮፕላን ሊያስቆፍሩኝ። ሰዎች እኔ ጋር የሚገርም አይዲያ አለ ማለት ነው። ይኸውላችሁ የሲኖ ሾፌር ነኝ ማለት ነው። በባዶ ከመሄድ እኔ ዝም ብዬ ልሾፍረው፣ በቃ እኔ ልሾፍረው፣ እመኑኝ በቃ። እንዴ በይ ጭራሽ እንዴ! የማይሆነውን ኧረ ያዙት፣ የማይሆን ነገር ነው ይሄ ጭራሽ። እንዴ ይሄ ከጉም ጋር ነው፣ ከደመና ጋር ነው አጋይቶ የሚጨርሰን። ኧረ በይ አይሰራም እንደዚህ አይነት ነገር። የኔ ልጅ አሮጊት ስለሆንክ እኔ የምተርፍ አይመስለኝም። አንተ ወጣት ስለሆንክ ምናልባት ከተረፍክ ማለት ነው። ልጅም ስለሌለኝ ያለኝን ነገር ልናዘዝልህ ማለት ነው። መሀል ከተማ ኮየ ፊጬ ላይ 20 ሄክታር መሬትና ማለት ነው 8 ቤት አለኝ ማለት ነው። እሱን ልናዘዝልህ በቃ። እኔ እንዳየሁት እኮ ነው እናት የሸተቱኝ እኮ እውነት እናት እኮ ማለት ነው። ተርሶ እሺ እናት ነው እንደዛ አትበል በቃ። ያው መሬት ላይ ልንደርስ ስንል ያለኝን ነገር በሙሉ እፈርማለሁ በቃ። እሺ ማዘርዬ። እሺ ውድ ደንበኞቻችን ፕራንክ ተደርገዋል። እስካሁን የተናገርነው ነገር በሙሉ እርሶን ለማጽናናት ፕራንክ እንደሆነ ለማሳወቅ እንወዳለን። እናመሰግናለን። ይሄ ነው ኧረ ማዘር እንዳይሰሙ የጥላቻ ንግግር ነው እንዴ! የጥላቻ ንግግር ይሄ ሄት ስፒች እንዳይሰሙ እንዴ! እርሶ ግን ጥርዝ ደደብ ነው። እውነት ስለተረፉ ደስ ይሎታ እንደሚገባው እንደሆኑ እንዴ! እንሞታት እንዳይሰሙ ማዘር እንዴ ጭራሽ